የራሳችሁ ባክግራውንድ መስራት የምትፈልጉ ጓደኞቼ እንደ ፎቶ ላይ እንደሚታዩት አይነት ማለት ነው። መስራት ከፈለጋችሁ ይህ ቪዲዮ ለእናንተ ነው። እስከ መጨረሻ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌሎች እምነት ተከታዮች ሰላማችሁ በያላችሁበት ብዝዝት ይበልልኝ ያልኩኝ ነባሮች አብራችሁ የነበራችሁ ከልብ አመሰግናለሁ። ገና ወደዚህ ቻናል የመጣችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ቪዲዮ። ባክግራውንዱን መስራት የሚያስፈልገን ነገር ፒክሰል ላብ ነው። ፒክሰል ላብ ይኸው እዚህ ጋር ፒክሰል ላብ ይታያል። እሱ ያስፈልገናል። እሱን ደግሞ ለማግኘት ከፕሌይ ስቶር ነው የምናገኘው። ፕሌይ ስቶር ሄደን ፒክሰል ላብ ብለን እንጽፋለን። እዚህ ጋር ፒክሰል ላብ ያው እዚህ ጋር እንደምታዩት ማለት ነው። ከዛ እሱ ላይ እነካለን። እኔ ከዚህ በፊት ዳውንሎድ አድርጌ ስለነበር ይመጣልኛል። እዚህ ጋር ኦፕን ብሎ ማለት ነው። ይሄው እንደ አዲስ ከፍት ይሄን ይመስላል። ፌሱ ይሄ ይመስላል። ከዛ ይሄንን ላይ የሚታየው ጽፈት እዚች ላይ የፕላስ ምልክት አለች። የፕላስ ሳይሆን ዲሌት ምልክት አለች። እሱ ዲሌት ታደርጋላችሁ። እንደሱ ካደረጋችሁት በኋላ እዚህ ፊት ለፊት 3 ነጠብጣብ አለች። 3 ነጠብጣብ እንደዚህ ይሄ ማለት ነው። 3 ነጠብጣብ ላይ ተነኩትና ከዛ ዩዝ ኢሜጅ ፉል ስክሪን ብለው የሁሉ ጽፈት ይመጣል። ከዛ ይሄ ሁሉ ጽፈት ከመጣላችሁ በኋላ እናንተ የምትመርጡት ኢሜጅ ሳይዝ ብቻ ነው። እቺ ማለት ነው። እቺ ኢሜጅ ሳይዝ የምትለውን ትመርጣላችሁ። ከዛ እሱን ስትመርጡት እዚህ ካስታም ብሎ ይመጣል። ያኒ ሳይዙን ለማምራት ማለት ነው። እቺው ላይ ትነካላችሁ። ከዛ ከነካችሁት በኋላ ካስተም ስኩዌር፣ ፕሮፋይል፣ ዩቲዩብ ባነር፣ ታምብኔል ብሎ ይመጣል። ፌስቡክ ከቨር ብሎ ብዙ ጽፈት ይመጣል። እናንተ የምትፈልጉት ስኩዌሩን ትመርጣላችሁ። እኔ እንደሚሰራ ማለት ነው። ስኩዌር ከመረጣችሁ በኋላ ኦኬ ትሉታላችሁ። እዚህ ጋር ኦኬ ካላችሁ በኋላ እዚህ ጋር ስኩዌር የምትመስል ነገር አለች። እዚህ ታች ስኩዌር የምትመስል ሬክታንግል ማለት ነው። እሷ ላይ ትነካላችሁ። ከዛ እሷ ላይ ስትነኩት ከለር ይመጣል። ከለር ከመጣ ከለሩ ላይ ትነካላችሁ። ከለር ከነካችሁ በኋላ ደግሞ እዚህ ከለር የምትፈልጉትን ከለር ትመርጣላችሁ ማለት ነው። እዛ እሱን ከመረጣችሁ ራይት ትሉታላችሁ። ከዛ መጻፍ ትጀምራላችሁ። ለመጻፍ ደግሞ ፕላስ ምልክት ላይ ትነካላችሁ። ወደ ላይ ፕላስ ምልክት አለች። ይሄው እዚህ ፕላስ ምልክት ላይ ስትነኩት ወደ ቴክስት ይመጣል። ቴክስት እቺ ማለት ነው። ቴክስቱን ስትነኩት ወደ መጻፊያ ይወስዳችኋል። ኒው ቴክስት ብሎ ፊት ለፊት ይመጣል። ኒው ቴክስት ከመጣላችሁ በኋላ ስክሪፕቶ ላይ ትነካላችሁ። ከዛ ወደ መጻፊያ ይወስዳችኋል። ስክሪፕቶ ምልክት ላይ ስትነኩት ማለት ነው። ከዛ ይሄ ኒው ቴክስት የሚለው ኤክስ በኤክስ ዲሌት ታደርጋላችሁ። ከዛ የዩቲዩባችሁ ስም መጻፍ የምትፈልጉትን ትጽፋላችሁ። አሁን እኔ የኔ እጽፋለሁ። ጽፌያለሁ። ከዛ እዚህ ጋር አመጣውና ሳይዝ ደግሞ እመርጣለሁ። አሁን እዚህ ስትነኩት እንደዚህ ይመጣል። ኤ ምልክት አለች እዚህ ጋር እዚህ ታች ማለት ነው። ኤ ምልክት ላይ ትነካላችሁ። ከዛ ይሄ ሁሉ ይመጣል። ኤዲት፣ ዲሌት፣ ኮፒ ቱ ሮንት። አሁን የሚያስፈልጋችሁ ሳይዝ ነው። ሳይዝ እና ከለር፣ ከዛን ፎንት፣ ከዛን ካርቭ ትመርጣላችሁ። እኔ መጀመሪያ አሁን የማደርገው ፎንት ነው። ኤቢ የሚለው ኤቢ ብሎ አለ ይመጣል እዚህ ጋር እቺ ማለት ነው። እቺ ላይ ስነካው እንደዚህ ወደ እቺ ኤ ሁሉ ጽፈት ያመጣልኛል። ከዛም በኋላ የፈለጋችሁትን የሚያምረው መርጣችሁ እሱ ላይ ታደርጋላችሁ። ከዛ እሱን ከመረጣችሁ በኋላ እንደዚሁ ታደርጋላችሁ። ከዛ ይሄን ከጨረሳችሁ በኋላ ወደ ኋላ ትመልሱና እንደዚህ እዚህ ጋር ደግሞ ሳይዝ አለ። ሳይዙን ትነካላችሁ። ሳይዙን ከነካችሁ በኋላ እንደዚህ በእጃችሁ ይዛችሁ ወደ ለፊት ስትስቡት ትልቅ ይሆናል። ወደ ኋላ ስትመልሱ ደግሞ ትንሽ ይሆናል። እንደዚህ መካከለኛ ላይ አድርጉት። መካከለኛ እንዲታይ ያኔ አሁን ባክግራውንድ ላይ ስታደርጉት ትልቅ ከሆነ አይታይም። መካከለኛ ሲሆን ደግሞ ይታያል። እኔ አሁን እንደዚሁ ይተዋለሁ። ከዛ እዚህ ጋር መጥቼ ደግሞ ከለር እመርጣለሁ። ከለር ማለት ነው። ከለር እመርጣለሁ። ይሄ ከለር እሱን ደግሞ የጻፍኩት ማለት ነው። ከዛ ከለር ስመርጥ እንደሱ ነው የሚመስለው። የፈለጋችሁን ከለር መምረጥ ትችላላችሁ እናንተ።
አሁን ይሄ ቀዩን ልምረጥ። ቀዩን ከመረጥኩ በኋላ ይሄ እንደዚህ ይቀመጥ። ሌላ መጻፍ ፈልጋለሁ አሁን። ስለዚህ ይሄ ፕላስ ምልክት አለ ታች፣ እሱ ላይ እንደዚህ ስነካው ኒው ቴክስት ብሎ ይመጣል። አሁንም ኒው ቴክስት ብሎ ከመጣልኝ ላይኛው እስክሪፕቶ ምልክት ላይ እነካለሁ። ከዛ እስክሪፕቶ ላይ ስነካ እንደዚህ እስክሪፕቶ ይመጣል፣ መጻፊያ ቦታ ይወስደኛል ማለት ነው። ከዛ አሁን ደግሞ ዌልካም ፋሚሊ ብዬ ጽፋለሁ። እስቲ ለማሳያ ብቻ ነው። እንደዚህ ከጻፍኩ በኋላ አሁን እዚህ ጋር አምጥቻለሁ። እዚህ ጋር ከመጣሁት በኋላ ወደ ፎንት ሄዳለሁ። አሁንም እንደቅድሙ ማለት ነው። እንደዚህ ወደ ፎንት ሄዳለሁ ማለት ነው። ይኸው እዚህ ጋር ከዛ እሱ ጋር ስነካው ወደ ቅድሙ መልሰኛል። ከዛ እንደዚህ ዋረኩት። ስቀጥል ወደ ከለር ሄዳለሁ። አሁን ደግሞ ይሄ ቅድሙ ከለር ይኸው እዚህ ጋር ስነካው ከለር ይመጣል። ብዙ ከለሮች ይመጣሉ። እዚህ ጋር ፈለጋችሁትን ትመርጣላችሁ። አሁንም ከዛ ይሄ እንደዚህ ያደርግና ወደ ፎቶ ደግሞ መምጣት ስትፈልጉ ፎቶ መውሰድ ፎቶ እንደዚህ እዚሁ ላይ ጨምራችሁ ባክግራውንዳችሁ ላይ ፎቶ መጨመር ከፈለጋችሁ ፕላስ ምልክቱን ትጭናላችሁ። ፕላስ ምልክት ይሄ ማለት ነው። ላይኛው ላይ ዲሌት ምልክቱ ላይ የሚታየውን ፕላስ ምልክት እሱን ስትነኩት ጋለሪ ያለ ሼፕ አለ። እናንተ የምትፈልጉት ጋለሪ ነው። አሁን ጋለሪ ስለሆነ ይሄው ጋለሪ እዚህ ጋር አለ ፍሮም ጋለሪ የሚለው። ከዛ ወደ ጋለሪ እንሄዳለን። እኔ ይሄ ሎጎ ማድረግ ፈልጋለሁ እንበል። ይሄን ፎቶ ወስደዋለሁ። ከዛ ደን ታች እዚህ ጋር ዜሮ ምልክት አለች ቁልፉ አጠገብ። ዜሮ ላይ ተጭኑና ሰርክል ሆኖ እንዲመጣ ማለት ነው። እንደዚህ በእጃችሁ ታስተካክሉታላችሁ። እንደዚህ ሰርክሉ እንዳይጠፋ ማለት ነው። ከዛ ራይት ትሉታላችሁ። እዚህ ጋር ይመጣል። አሁንም በእጃችሁ ሳይዙን ታስተካክሉታላችሁ። እንደዚህ እኔ እንደሰራሁት አይነት ማለት ነው። ከዛ እንደዚህ ካረጋችሁ በኋላ አሁን ወደዚህ እንመለሳለን። እዚህ ጋር ስትመጡት ከርቭ ጋር እንሄዳለን። ከርቭ እቺ ማለት ነው። ከዛ እሷን እነካለሁ አሁን። ከዛ ይሄ እሱን ስነካው ይሄ ይመጣልኛል። ከዛ እንደዚህ ከፈለኩኝ ወደ ፊት ለፊት እስባለሁ። ወደ ታች እንዲሆን ከፈለኩ ማለት ነው። እኔ አሁን እንደዚህ እፈልጋለሁ። እሺ አሁን ወደ ደግሞ ወደ ዌልካም ፋሚሊ የሚለው ይመጣል። እሄዳለሁ። እሱን ላይ እነካለሁ። ከዛ እሱን ከነካው በኋላ እንደዚህ ይመጣልኛል። አሁንም እሺ እንደዚህ ካረኩ በኋላ ወደ ከርቭ መለሳለሁ። አሁንም ከርቭ ላይ ስነካው እንደዚህ መጣሳ። አሁን ደግሞ ወደ ከኋላ መልሳለሁ። ይሄንን እንትን ይዤ ማለት ነው። ከዛ እንደዚህ ሳረጋው እንደዚህ ይመጣል። ኋላስ እንደዚህ ሆኗል። ካልፈለጋችሁ ደግሞ ስትሬት ሆኖ እንዲቀመጥ ከፈለጋችሁ ከርቭ ላይ አያስፈልግም። ከርቭ አያስፈልጋቸውም። እንደ ያኔ ስትሬት ሆኖ እንዲቀመጥ ከፈለጋችሁ ማለት ነው። አሁን እኔ እንደዚህ አድርጌዋለሁ። ከዛም ሌላ ጽፈት ልጨምር። ያኔ ቪዲዮ እንዳይረዝምባችሁ ኋላስ እናንተ የሆነ ጽፈት መጨመር ከፈለጋችሁ እንደ አሁኑ የሰራሁት አድርጋችሁ መስራት ያኔ ቀላል ነው። ያኔ እንደዚሁ ነው የምትሰሩት። ከዛ ሴቭ ማድረግ ስትፈልጉ ደግሞ እዚህ ጋር ትመጡና እዚህ 3 ነጠብጣብ አለች ላይ እሱ ጋር ትነኩታላችሁ። ከዛ ኤክስፖርት ኢሜጅ የሚለው ይመጣል። ኤክስፖርት ኢሜጅ እቺ ማለት ነው። ኤክስፖርት ኢሜጅ ላይ ትነካላችሁ። ከዛ ሴቭ ቱ ጋለሪ የሚለው ይመጣል። ይሄ ሴቭ ቱ ጋለሪን ትነካላችሁ። ከዛ ሴቭ አድርጌ ጨርሻለሁ። አሁን እኔ ወደ ዩቲዩብ ሄዳለሁ። አሁን ዩቲዩብ ጋር ሲሄድ ስክሪን ላይ እነካለሁ። ግሪን ስክሪን ላይ ከነካ በኋላ ይሄ የሰራሁት መጣልኝ ማለት ነው። የሰራሁት መጣዩ ባክግራውንዱ እንደዚሁ ይመስላል። ደን ብላችሁ ከላስ ጨርሳችኋል። ከዚህ እንደዚህ አድርጋችሁ መስራት ማለት ነው። ቀላል ነው። ሎጎን ደግሞ መስራት ስትፈልጉ ያኔ ከፈለጋችሁ እንዳሳያችሁ ከፈለጋችሁ በሌላ ቪዲዮ ሎጎን ይሰራላችኋለሁ። መልካም ቀን ይሁንላችሁ።